በስዬ የሚያስፈልገውን ነገር ሁሉ ጻፍክ? አዎ ጻፍኩኝ፣ ግን ይሄ ነገር ትንሽ የተጋነነ ሳይሆን አይቀርም። ወይ በስዬ ደግሞ አንተው ራስህ አይደል እንደ የዘንድሮውን ፋሲካ ለየት ባለ መልኩ ማክበር ፈልጋለሁ ያልከው? ስማ እንዴ ለየት ባለ መንገድ ነው ማክበር የፈለኩት፣ ግን ኢኮኖሚያችንን ያናጋዋል ብዬ ፈራው። ይሩቴ እንግዲያው ከፈራክ ጠራቸዋለሁ ያልካቸውን ጓደኞችን መተው ነው። ወይ እንዴት ይሆናል? እነሱን ከተውኩማ ምኑን ለየት ያለ በዓል አከበርኩ ይባላል? ሁለት ወዶ አይቻል እንግዲህ በስዬ። ግን አንድ ሐሳብ መጥቶልኝ ነበር ሂሩቴ፣ አንቺ እሺ ካልሽ። ምን አሰብክ በስዬ? ለዘንድሮ ብቻ እኮ ነው፣ ለዚህ ለፋሲካ ብቻ ነገር። መቼም እኔና አንቺ ከተጋባን አንድም በዓል አልፈውን አያውቁም። እነማየን ነው ምን? አይ ለዘንድሮ በዓል ብንተዋቸው። ለምን ቢባል የኔ ቤተሰቦች በሌሉበት ለየት ያለ በዓል። ግድ የለሽም ሂሩቴ፣ እንሞክረው። ካለ እነሱ ደስተኛ መሆን እንደምንችል ለማሳየትም ጥሩ አጋጣሚ ይሆንልናል። የኔ ቤተሰቦች ካለኛ ደስተኛ አይደላችሁም ብለውናል። አይ አፍ አውጥተው ባይሉንም አንዳንድ ሁኔታቸው እኮ እንደዛ ነው የሚናገረው። ሂዳት በለው ግን እንዲሄድ አድርገው ይባላል። ዝም በል በስቱ። ማይገናኝ ነገር እያገናኘ ቤተሰቦቼን ስማቸውን አታጥፋ። ለማንኛውም ምን ያለ ቤተሰቦቼ ለየት ያለ ባህል የማክበር ሞራሉም ፍላጎቱም እቅዱም የለኝም። ካልሆነልህ ይሄ ለየት ያለ ባህል አከብራለሁ ምናምን የምትለውን ሐሳብ እርግፍ አድርገህ አርፈህ ቁጭ። ለምንድን ነው የምትሆ? ያሰብኳትን አይነት በዓልማ አሳልፋለሁ። የፈጀውን ይፍጭ። ጥሩ። እንደዛ ከሆነ ነገ በጧት ተነስተህ የምትጠራውን ጥራ፣ የምትገዛውን ነገር ገዛዛ። ችግር የለውም ለሱ አታስቢ፣ ሁሉም ፊክስ አደርገዋለሁ። እስቲ አንቺ የሚጨመር የሚቀነስ ነገር ካለ ነገር ካሰብክ እኮ አንተ ካየሁ ይበቃል። ሁሉም ፊክስ እናድርገው። በስንቱ ይጠራሉ። በቅድሚያ ሁላችሁንም እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ማለት እወዳለሁ። የዘንድሮን የፋሲካ በዓል እንዴት ለማክበር ወሰናችሁ? እኔ በበኩሌ ፏ ብዬ ለየት ባለ ሁኔታ ከዚህ በፊት ጠርቻቸው ማላቃቸውን ጓደኞቼን፣ የሥራ ባልደረቦቼን በመጥራት የበዓሉ አውራ እችን ቃል ያዝልኝ የበዓሉ አውራ ሆኜ ነው ለማሳለፍ የወሰንኩት። ታዲያ እናንተም ተጠርታችኋል፣ እንዳትቀሩ አደራ። አንተ ቤተሰብ ነህ ብዬ